በዛሬ ቪዲዮ present continuous tense ስትራክቸሩን ወይም ቅርጹን uses with examples ጥቅሞቹን ከነ ምሳሌዎች common time expressions ወይም የተለመዱ ጊዜ ጠቋሚ ቃላትን የምናይ ይሆናል። Hello grammar stars, nice to see you again. ዛሬ present continuous tense በጥልቀት የምናይ ይሆናል። Let's make English easy. ከስትራክቸሩ እንጀምራለን። ፖዚቲቭ ሴንቴንስ ላይ subject plus am is ወይም are plus verb ing። ኔጌቲቭ ሴንቴንስ ወይም አፍራሽ ከሆነ subject plus am is ወይም are not plus verb ing። not የምትለው ብቻ ትጨምራለች። question ከሆነ am is ወይም are plus subject plus verb ing ብሎ ጥያቄው ይጀምራል ማለት ነው። ሲንጉላር ሳብጀክት ካለን ምንጊዜም የምንጠቀመው verb is plus verb ing ይሆናል። ኔጌቲቭ ሴንቴንስ ከሆነ is not plus verb ing። ፕሉራል ሳብጀክት ካለን የምንጠቀመው verb are plus verb ing። ኔጌቲቭ ሲሆን are not plus verb ing። ሰብጀክታችን ፕሮናውን ከሆነ I ከሆነ ፕሮናውናችን ምንጊዜም የምንጠቀመው verb am ይሆናል ማለት ነው። am plus verb ing። ኔጌቲቭ ሴንቴንስ ሲሆን am not plus verb ing። ፕሮናውኖቹ he, she, it ከሆኑ ወይም third person ሲንጉላር የምንላቸው ፕሮናውን ከሆኑ የምንጠቀመው verb is ይሆናል። is plus verb ing። ኔጌቲቭ ሲሆን is not plus verb ing። ፕሮናውኑ you, we እና they ከሆነ ደግሞ verbu are ይሆናል ማለት ነው። are plus verb ing ወይም ኔጌቲቭ ሲሆን are not plus verb ing። አሁን በምሳሌ እናየዋለን። ፖዚቲቭ ሴንቴንስ ላይ ምሳሌዎችን ስንመለከት አንደኛ I am helping you እኔ እየረዳሁ ነው ወይም እያገዝኩ ነው። ኔጌቲቭ ስናደርገው not ምትለውን እንጨምራለን። I am not helping you እየረዳሁ አይደለም። question ሲሆን am I helping you እያገዝኩ ነው እየረዳሁ ነው። እዚህ ጋር ቨርቡ በing እንደተቀመጠ አስተውሉ። ሁለተኛው ምሳሌ he is driving a car መኪና እየነዳ ነው። ኔጌቲቭ ሲሆን he is not driving a car መኪና እየነዳ አይደለም። question ሲሆን is he driving a car መኪና እየነዳ ነው። ሶስተኛው ምሳሌ it is raining የዘነበ ነው። ኔጌቲቭ ሲሆን it is not raining የዘነበ አይደለም። question ሲሆን is it raining የዘነበ ነው። አራተኛው ምሳሌ you are learning English እንግሊዘኛ እየተማርክ ነው ወይም እየተማርሽ ነው። ኔጌቲቭ ሲሆን you are not learning English እንግሊዘኛ እየተማርክ አይደለም። question ሲሆን are you learning English እንግሊዘኛ እየተማርክ ነው። የመጨረሻው ምሳሌ they are eating dinner ራት እየበሉ ነው። ኔጌቲቭ ሲሆን they are not eating dinner ራት እየበሉ አይደለም። question ሲሆን are they eating dinner ራት እየበሉ ነው። ይህንን ይመስላል present continuous tense በፖዚቲቭ በኔጌቲቭ እና በquestion ሲሆን በዚህ መልኩ ነው የሚጻፈው ማለት ነው። አሁን የምናልፈው ወደ ዩዞቹ ይሆናሉ ማለት ነው። 5 ዩዞች እንመለከታለን። አንደኛ it's used to talk about actions happening now በአሁን ሰዓት እየተካሄደ ያለ አክሽን ለመናገር ወይም ድርጊቶችን ለመናገር እንጠቀመዋለን። ምሳሌ ስንመለከት I am teaching English እንግሊዘኛ ያስተማርኩ ነው። በዚህ ሰዓት እኔ እያደረኩት ያለው ድርጊት ነው። you are watching a video አንተ ቪዲዮ እየተመለከትክ ነው ወይም አንቺ ቪዲዮ እየተመለከትሽ ነው። በዚህ ሰዓት እናንተ እያረጋችሁት ያላችሁት ነገር ነው ማለት ነው። he is talking on the phone now አሁን እሱ ስልክ እያወራ ነው። my sister is reading a book እህቴ መጽሐፍ እያነበበች ነው። እነዚህ ሁሉ በዚህ ሰዓት እየተካሄዱ ያሉ ድርጊቶች ናቸው ማለት ነው። ሁለተኛ use ስንመለከት used to talk about actions happening around the present time not necessarily at this exact second but during this period ይህ ማለት በዚህ ሰዓት ወይም በዚህ ሰከንድ
ብቻ ሳይሆን ሰሞኑን እየተካሄዱ ያሉ ነገሮችን ወይም ድርጊቶችን ለመናገር እንጠቀመዋለን። ለምሳሌ I am learning Korean። እኔ ኮሪያኛ እየተማርኩ ነው። You are learning English። እናንተ እንግሊዘኛ እየተማራችሁ ነው። ግዴታ በዚች ሰከንድ ወይም በዚች ሚኒት ላይ ቁጭ ብዬ እየተማርኩ መሆን የለበትም። ነገር ግን ሰሞኑን during this period እየተማርን ነው ማለት ነው ሁለታችንም። She is writing a book። እሷ መጽሐፍ እየጻፈች ነው። ግዴታ በዚች ሰከንድ ወይም በዚች ደቂቃ ቁጭ ብላ እየጻፈች መሆን የለበትም። ነገር ግን ሰሞኑን መጽሐፍ እየጻፈች ነው፣ አልጨረሰችም ማለት ነው፣ በመጽሐፍ ላይ ናት። They are building a house። እነሱ ቤት እየሰሩ ነው። አሁንም በዚች ሰከንድ ላይ ቆመው እየሰሩ ላይሆን ይችላል። ነገር ግን ሰሞኑን ቤት በመስራት ላይ ናቸው ማለት ነው። እንዲህ አይነት ድርጊቶችን ሰሞኑን እየተካሄዱ ያሉ ድርጊቶችን ለመናገር ፕሬዘንት ኮንቲኒዩስ ቴንስ እንጠቀማለን ማለት ነው። ሶስተኛ ዩዙን ስንመለከት used to talk about temporary situations. Something is true for a short time. temporary situation ማለት ዘለቄታ የሌለው ነገር ማለት ነው። ለአጭር ጊዜ ብቻ የሚቆይ ነገር። ለምሳሌ they are living in a hotel these days። ሰሞኑን ሆቴል ውስጥ እየኖሩ ነው። ይሄ ዘለቄታ ያለው ነገር አይደለም። ሰሞኑን ብቻ ነው እየኖሩ ያሉት። ከዛ በኋላ ይወጣሉ ማለት ነው። She is working in አዲስ አበባ this month። በዚህ ወር እሷ አዲስ አበባ ውስጥ እየሰራች ነው። በሚቀጥለው ወር ሌላ ቦታ ናት ማለት ነው። ቴምፖራሪ ነው ወይም የማይቆይ ዘለቄታ የሌለው ነገር ነው። He is studying abroad። እሱ ውጪ እየተማረ ነው። ቴምፖራሪ ነው። አሁን ተምሮ ሲጨርስ ይመለሳል ማለት ነው። ስለዚህ እዛው አይቆይም ማለት ነው። I am staying with my uncle። ከአጎቴ ጋር ነው ያለሁት ወይም አጎቴ ጋር እየቆየው ነው፣ ከሱ ጋር እየኖርኩ ነው ማለት ነው። ፐርማነንት አይደለም፣ ቴምፖራሪ ነው ማለት ነው። ለጊዜው ነው፣ ለአጭር ጊዜ ብቻ ነው። ከዛ በኋላ ይቀየራል ማለት ነው። አራተኛ ዩዝ future arrangements። future arrangement ማለት እቅዶች ማለት ነው። ለወደፊቱ ልናደርግ ያሰብናቸው ነገሮች ማለት ነው። ለምሳሌ I am meeting my friend tomorrow። ነገ ጓደኛዬን አገኛለሁ። We are leaving tonight። ዛሬ ማታ እንሄዳለን። They are coming on Friday። አርብ ይመጣሉ። ፊውቸር አሬንጅ ያደረግናቸው ነገሮችን በዚህ ቴንስ እናስቀምጣለን ማለት ነው። የመጨረሻ ዩዝ ስንመለከት changing or developing situations። የሚለዋወጡ ነገሮች። ለምሳሌ the weather is getting colder። አየሩ የቀዘቀዘ ነው። Your English is improving። እንግሊዘኛ እየተሻሻለ ነው። The city is growing። ከተማው እያደገ ነው። Prices are rising። ዋጋዎች እየጨመሩ ነው። እነዚህ ሁሉ የሚለወጡ ነገሮች ናቸው፣ እያደጉ የሚሄዱ ነገሮች ናቸው። እነዚህ ነገሮች አሁንም በዚህ ቴንስ እናስቀምጣቸዋለን ማለት ነው። በመጨረሻም ከዚህ ቴንስ ጋር የምንጠቀማቸውን ኮመን ታይም ኤክስፕሬሽንስ እንያ። ናው አሁን፣ ራይት ናው አሁን፣ አት ዘ ሞመንት በዚህ ሰዓት፣ ከረንትሊ በአሁን ሰዓት፣ ዚስ ዴይዝ ሰሞኑን፣ ናወዴይዝ ሰሞኑን፣ ዚስ ዊክ በዚህ ሳምንት፣ ዚስ መንስ በዚህ ወር፣ ዚስ ይር በዚህ ዓመት፣ ቱዴይ ዛሬ፣ ትናይት ዛሬ ማታ። እነዚህን ሁሉ ከፕሬዘንት ኮንቲኒየስ ቴንስ ጋር አብረን እንጠቀማቸዋለን ማለት ነው። እስካሁን ባየናቸው ምሳሌዎች ውስጥ ከነዚህ አንድ ሶስቱን ተመልክታችኋል ብዬ አስባለሁ። በዛሬው ትምህርት ላይ ማንኛውም ጥያቄ ካላችሁ በቴሌግራም ጠይቁኝ። የቴሌግራም አድራሻ የመጀመሪያው ኮሜንት ላይ ወይም ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ፣ ወይም ደግሞ እዚህ ስክሪኑ ላይ እንደምታዩት @eGrammarStars ብላችሁ ብትጽፉ ታገኙኛላችሁ። ላይክ ኤንድ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ ላይ ፕሬዘንት ፐርፌክት ቴንስ የምናይ ይሆናል። See you in the next video.